ሰላም ውዶችዬ እንዴት ናችሁ? ያስቀመጥነው የድንች ውሃ አለ። ይሄው ከ6 ሰዓት በኋላ እንደዚህ ሆኗል ማለት ነው። ከአንድ ሰዓት በኋላ ማድረግ ትችላላችሁ። እኔ ያው በደንብ እንትኑ እንዲወጣ ብዬ ነው። እንደዚህ ቁጭ ይላል ከስር የድንቹ ስታርች ማለት ነው ታች የምናገኘው። ከዛ በኋላ ለአንድ ቀን ነው ፀሐይ ላይ ያዋልኩት። እንደዚህ ደርቋል። እንደምታዩት ነው ፍርክሽክሽ ነው የሚለው። በጣም ነው የሚያምረው ሲደርቅ። ከዛ በኋላ መፍጨት ነው ማለት ነው። እንደዛው እያለ መጠቀም ስለማንችል በደንብ መፍጨት አለ። ድንች እንግዲህ እንደምናውቀው በዚንክ የበለጸገ ነው። እሱም ደግሞ ጠባሳ ያክምልናል። ከፍተኛ አይረን አለው። ጤናማና አንጸባራቂ ቆዳ እንዲኖረን ያደርጋል። አዚሊክ አሲድ የቆዳ ቀለም አንድ አይነት እንዲሆን ያደርግልናል ማለት ነው። ሌላው ቫይታሚን ሲ ስላለው ኮላጅን ስለሚያመርትልን ይሄ ደግሞ የእርጅና ምልክቶችን ይቀንስልናል ማለት ነው። ባጭሩ ይሄን መስላል ጥቅሞቹ። ስለዚህ ዱቄታችን በዚህ መልኩ አዘጋጅተን ሁሌ መጠቀም እንችላለን ማለት ነው። ሞክሩት፣ ትወዱታላችሁ። እወዳችኋለሁ።